ሴት ልጅን አስገድዶ የመድፈር ጉዳይ በጾታ ስሜት ብቻ ተነሳስቶ የሚፈጸም ድርጊት አይደለም። ተፈጥሯዊ የጾታ ስሜት እንዲህ ያለ አሰቃቂ ወንጀል እንዲፈጽም አያደርግም። አንድ ማስተዋል ያለብን ትልቁ ነገር አንድ ሰው አንዲትን ሴት አስገድዶ በመድፈር ወንጀል እጅ ከፍንጅ ቢያዝ ይህ ክስተት የመጀመሪያ አይደለም። የብዙ ጊዜ ልምድ ተደማምሮ ነው። ለዚህም ነው አስገድዶ የመድፈር ሱስ እያልኩ የሚጠቀመው። ታዲያ ይህ ከሰውኛ ባህሪ ያፈነገጠ ማንነት ሊፈጠር የሚችለው እንዴት ነው? ሴቶች ከዚህ ጾታዊ ጥቃት ራሳቸውን ቀድሞ መከላከል እንዲችሉ እንዲህ አይነት ሱስ ያለባቸው ወንዶች ወዲያውኑ እንዴት ለይቶ ማወቅ ይችላሉ? እነዚህና መሰል ተያያዥ ጥያቄዎችን አንድ በአንድ ምላሽ እየሰጠን እያየን እንሄዳለን። ሰላም፣ እንዴት ናችሁ? ውድ የዮናዳ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂ እና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ባለፈው ባቀረብኩላችሁ ክፍል ከ13 ዓመት በታች ዕድሜ ባላቸው ላይ ጾታዊ ጥቃት የሚፈጽሙ ሰዎች ምን አይነት ስብዕና ያላቸው እንደሆነ በዝርዝር ተመልክተን ነበር። ዛሬ ደግሞ ለአቅመ ሔዋን የደረሱ ሴቶችን አስገድዶ የሚደፍሩ ሰዎች ምን አይነት የተለየ ባህሪ እንዳላቸው በአደባባይ ስለማይነገሩ ምስጢራዊ እውነቶችን እንመለከታለን። ለአቅመ ሔዋን የደረሱ ሴቶችን አስገድዶ የመድፈር በሽታ በስነ ልቦና ሳይንስ ፓራፊሊክ ዲስኦርደር ተብሎ ይገለጻል። ታዲያ የዚህ ስነ ልቦና በሽታ ተጠቃዮች ወይም አስገድዶ የመድፈር ሱስ ያለባቸው ሰዎችን ከባህሪያቸው እንዴት ለይተን ማወቅ እንደምንችል አስደናቂ ምስጢራዊ እውነቶችን ከማየታችን በፊት ለዚህ በሽታ የሚያጋልጣቸው ምክንያቶች ምን እንደሆኑ ቀድመን እንመልከት። አንደኛው ግለሰቡ በልጅነት ያስተናገደው ስነ ልቦናዊ እና አካላዊ ጉዳት ካለው ነው። ቻይልድሁድ ትሮማ ይሉታል። በዚህ አጋጣሚ ለወላጆች አንድ በጽኑ ማሳሰብ የሚፈልገው ጉዳይ ለአብዛኛው አስደንጋጭ የስነ ልቦና በሽታዎች ዋነኛ ምክንያት ተደርጎ የሚገለጸው የልጅነት አስተዳደግ ስለሆነ እባካችሁ ልጆቻችሁን ለምታሳድጉበት መንገድ ከፍተኛ ጥንቃቄ እንድታደርጉ ከአደራ ጭምር ለማሳሰብ እወዳለሁ። በጤነኛ አስተዳደግ ያደገ ልጅ እድሜ ልኩን ጤነኛ ስብዕና ሲኖረው፣ በመጥፎ አስተዳደግ ያደጉት ደግሞ እድሜ ልካቸውን አጥፊ ስብዕና ተሸክመው የሚኖር እድላቸው ሰፊ ነው። ወደ ጉዳያችን ስንመለስ የጾታ ጥቃት የሚፈጽም ሰው በልጅነቱ አካላዊ ወይም ስሜታዊ ቸልተኝነት ያስተናገደ ከሆነ ለዚህ ተጋላጭ የመሆን እድል አለው። አካላዊ ወይም ስሜታዊ ቸልተኝነት ሲባል ከወላጆቹ ጋር በቂ ጊዜ ያላሳለፈ ከሆነና በወላጆቹ የመገፋት ስሜት እየተሰማው ካደገ ማለት ነው። በዚህ ሁኔታ ያደጉ ልጆች ለአእምሯዊ ጭንቀት ስለሚዳረጉ ከዚህ ጭንቀት መጠነኛ እፎይታ ለማግኘት የሚወስዱት እርምጃ ሌላው እንደሱ እንዲጨነቅ በማድረግ ነው። ሌላው በልጅነቱ አባቱ ሚስቱን በተደጋጋሚ ሲደበድባት እያየ ካደገ ነው። እናቱ በገዛ አባቱ ስትቀጠቀጥ ዘውትር እያየ ያደገ ልጅ ከጎረመሰ በኋላ በሴት ልጅ ላይ ጥቃት በመፈጸም መደሰትን አስደንጋጭ የማንነት ቅርጽ ወይም ስብዕና ይላበሳል። ሁለተኛው ምክንያት የማህበረሰባዊ ባህሪ ተጽዕኖ ነው። ሶሺዮ ካልቸራል እንደ ቢሄቨራል ፋክተርስ ተብሎ ነው የሚገለጸው። ይህን ከዘመኑ ማህበራዊ ሚዲያ አጠቃቀም ባህላችን ጋር አያይዤ ልመልስላችሁ። አስተውላችሁ ከሆነ በማህበራዊ ሚዲያ አብዛኞቹ ሴቶች ዝነኛ የሚሆኑት ወይም ብዙ ተከታይ የሚያፈሩት በሚሰሩት ክሬቲቭ ኮንቴንት አይደለም። የወሲብ ስሜት ቀስቃሽ ኮንቴንት በመስራት ነው የሚታወቁት። ሁሉም ማለት አይደለም። ስለዚህ አንድ ፓራፊሊክ ዲስኦርደር ያለበት ሰው በማህበራዊ ሚዲያ እነዚህን ሴቶች ሲመለከት የአስገድዶ መድፈር ድብቅ ምኞቱ የበለጠ እንዲብስ ያደርገዋል። ኮምፓልሲቭ ሴክሹዋል ቢሄቪየር ተብሎም ይገለጻል። በማህበራዊ ሚዲያ እርቃን ልባል በሚችል አለባበስ የሚለቀቁ ፎቶና ቪዲዮዎች ረፍት የለሽ የፍትወት ስሜት ውስጥ እንዲወድቁ ስለሚያደርገው ምቹ ሁኔታ ሲያገኝ ያገኛትን ሴት ሲደፍራት የሚያስበው እሷን እየደፈራት እንደሆነ ሳይሆን በማህበራዊ ሚዲያ አይቶ የተመኛትን እያሰበ ነው ድርጊቱን የሚፈጽመው። ይህ በጣም አስደናቂና በአደባባይ የማይነገር እውነታ ነው። ስለሆነም በማህበራዊ ሚዲያ ላይ ስለምንሰራቸው ኮንቴንት በኃላፊነት ልናስብበት ይገባል። አንድ ማስተዋል ያለባቸው ነገር ፓራፊሊክ ዲስኦርደር ያለባቸው ሁሉም ይህን የወንጀል ድርጊት ይፈጽማሉ ማለት አይደለም። ሶስተኛው ምክንያት ባዮሎጂካል እና ኒውሮሎጂካል ፋክተርስ ተብሎ ነው የሚገለጸው። ይህ በጣም ጥልቅ ሳይንሳዊ ትንተና የሚሰጥበት ስለሆነ ራሳችሁ ጎግል ላይ ሰርች አድርጋችሁ ማየት ትችላላችሁ። አሁን ደግሞ እስቲ የጾታ ጥቃት ሱስ ያለባቸውን ሰዎች ከባህሪያቸው ለይተን ማወቅ የምንችለው እንዴት እንደሆነ እንመልከት። ምክንያቱም ለይተን ማወቅ ከቻል ራሳችንን ከጥቃቱ ለመከላከል ያስችላል። አንደኛው ከእንግዳ ሴቶች ጋር ፈጣንና አስቸኳይ ወሲብ የመፈጸም በጥድፊያ የተሞላ ፍላጎት አላቸው። ኤግዚቢሽኒስቲክ ዲስኦርደር ይሉታል ባለሙያዎች። በቀላል ምሳሌ ለማስረዳት ያህል አንዲት ሴትን ዛሬ እንደተዋወቃት ዛሬውኑ ሊተኛት የማግባባት ስራ ይጀምራል። በጣም የሚያስገርመው ከዚች ልጅ ጋር ዛሬውኑ ሳይሳካለት ቀርቶ ነገር ግን በቀጣዩ ቀናት በተደጋጋሚ በአካል በተገናኘ ቁጥር ከእሷ ጋር ሳይተኛ ለእሷ ያለው ፍላጎቱ ይጠፋል። ወሲብ ባይፈጽምም ከተላመዳት ጋር የመተኛት ስሜት የለውም፣ አይፈልጋትም። እሱ የሚፈልገው ዛሬ ያገኛትን ዛሬ መጨረስ ነው። ሁለተኛው ሴት ልጅ ልብሷን ስትቀይር ወይም ሻወር ስትወስድ ተደብቆ የማየት ባህሪ አላቸው። ከዚህም በተጨማሪ ከቦይፍሬንዷ ጋር ስትሳሳም ወይም ወሲብ ስትፈጽም በድብቅ ድምጿን የመስማትና የማየት ልማድ ይታይበታል። ይህን ቫይሪስቲክ ይሉታል ባለሙያዎች።
ከአንዲት ሴት ጋር ሲሆን አይኖቹ የሚያርፉት ልብሷ ባልሸፈነው የገላ ክፍሎቿ ላይ ነው። እንዲህ ሲባል በአጋጣሚ ብርትሽን ወይም ታፋሽን ሲመለከት ካየሽ ይህ ሰው እንደዛ ነው ማለት አይደለም። ይልቅ አተያዩ በምን አይነት ስሜት ውስጥ እንደሆነ ይገባሻል። ሶስተኛው የሆነ ነገር አሞሽ እያለ ወይም በአንዳች ጉዳይ ተጨንቀሽ እያለሽ ቢያገኝሽ ያለሽበትን ሁኔታ ተረድቶ አንቺን ከመርዳት ይልቅ በዚያ ኮንዲሽን ውስጥ እያለሽም ለወሲብ የማመቻቸት የሙከራ ስርጭት ላይ ያተኩራል። ታዲያ በየትኛውም ሁኔታ ሆነሽ የሚለማመጥሽ ምቹ ስፍራ ላይ እስኪያገኝሽና እስኪወስድሽ ብቻ ነው። ጾታዊ ጥቃት ለማድረስ የተመቻቸ ቦታ ላይ እስካገኘሽ ድረስ የአንቺን ይሁንታ ወይም ፍቃደኝነት በፍጹም አይጠብቅም፣ ያደርገዋል። ይህን ርዕሰ ጉዳይ አልጨረስንም። በቀጣዩ ጊዜ ተጨማሪ ሰፋ ያለ ሀሳብ ይዤላችሁ እስክመለስ በቸር ቆዩልኝ። ዮናዳብ ነኝ። ቻው።